ጌታችን አላህ ከቂያማ ቀን ጭንቀት ከጥበቱ ይጠብቀንና በዛ ቀን የሚፈጠረውን ነገር በስዕል መልኩ ሲስልልን እንዲህ ይላል የወዱል ሙጅሪሙ ለው የፍተዲ ሚን ዓዛብ ረቢሂ ቢበኒህ እዚህ ምድር ላይ የትኛውንም ወላጅ ስለ ልጆቹ ብንጠይቀው እንደሚሞትላቸው መስዋዕት እንደሚሆንላቸው ይናገራል። በዛሽ ቀን ግን ልጆቹ በሙሉ ተሰብስበው መስዋዕት ቢሆንለትና እሱ ከእሳት ቢወጣ ይመኛል። ያ ቀን ማለት ዛሬ እውነትን ከውሸት እየደባለቀ ሲናገር የሌለ ነገር ሲለፈልፍ የነበረ ምላስ አንድ ቃል አውጣ ቢባል የማይችልበት ግድ የለም ትንሽ እንኳን የጌታህን ቃል ስማ ሲባል እምቢ ያለ ጆሮ እንዴት ይሆን ምን ይውጠኝ ይሆን ብሎ የሚጨነቅበት በአጠቃላይ ያ ቀን ማለት ጌታችን አላህ ሊመኒል ሙልኩል የውም ዛሬ ንግስናው ለማን ነው ብሎ ጠይቆ ሊላሂል ዋሂዲል ቀሃር ብሎ የሚመልስበት